እግዚአብሔር ቃል በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 5 ላይ ሁላችንም እንደምናውቀው ጌታ ኢየሱስ ክርስቶስ ለ38 ዓመት ሙሉ በደዌ ይሰቃይ የነበረ አንድ በሽተኛ አግኝቶ እንደዚህ ያለው ልትድን ትወዳለህን አለው። ከዛ ሰውየው እንደዚህ የመለሰ ታማሚው ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። አሁን የሰው እንግዲህ ለ38 ዓመት ሙሉ ቤተሳይዳ በመታባል መጥመቂያ ውስጥ ፈውሱን ይጠባበቅ የነበረ ፈውስ ምንድነው የምትሉት? በትክክል በቃ በራሱ አንደርስታንዲንግ እርግጠኛ ሆኖ ሊነግራችሁ የሚችል ዴፊኒሽን አለው። ከላይ ስትመለከቱ እንደዚህ ይላል ቁጥር 4 ላይ አንዳንድ ጊዜ መላእክት ወደ መጥመቂያው ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለባቸው ደዌ ጤናማ ይሆን ነበር ይላል። ይሄ ሰውዬ ፈውስ እንዴት ነው የሚከናወኑት ብትሉት በ38 ዓመት ዕውቀቱ እርግጠኛ ሆኖ የሚነግራችሁ የመጀመሪያ ነገር ፈውስ ሁል ጊዜ የለም፣ አንዳንዴ ነው የሚላችሁ እዛ ጋር እንደሚናገረው። ከዛ በኋላ አንዳንዴ መሆኑ ብቻ ሳይሆን መልአክ መውረድ አለበት። መልአክ ቢወርድም አይበቃም፣ ውሃውን ማናወጥ አለበት። ውሃውን ቢናወጥ አይበቃም፣ ቀድሞ የገባ አንድ ሰው ብቻ መፈወስ ይችላል። የሚያውቀው ፈውስ ለዚህ ነው ጌታ ሆይ ብሎ አልኩ። ጌታ ኢየሱስ መጥቶ ሲጠይቀው ጌታ ሆይ ብሎ ጌታ መሆኑን አውቆ ግን እኔ የሚያስገባኝ ሰው የለም፣ ሌላ የፈውስ መንገድ አለ ብሎ አላሰበም። ውሃው ሲናወጥ ቀድሜ መግባት አልችልም፣ የሚያግዘኝ ሰው የለም እያለ ለጌታ ያስረዳዋል። አንዳንድ ጊዜ ብቻ አይደለም፣ ብዙ ጊዜ የምናውቃቸው ጥቂት ዕውቀቶች እግዚአብሔር ወደኛ ሲመጣ እንዳንገናኝ ይከለክሉናል። እግዚአብሔር በምንም የማይገደብ እንዲህ ነው የሚሰራው ብለን ልንጨርስ የማንችል ትልቅ አምላክ፣ በእኛ አይምሮ ሊገመት የማይችል ትልቅ አምላክ እና ዛሬ ምን ልላችሁ ነው? እግዚአብሔር በየትኛውም መንገድ በሚያስፈልጋችሁ ነገር፣ ለፈውሳችሁ ቢሆን፣ ለምትፈልጉት ነገር ቢሆን፣ ለነጋችሁ ቢሆን፣ ለቤተሰባችሁ ቢሆን፣ ለኑሯችሁ ቢሆን፣ በየትኛውም መንገድ እግዚአብሔር ሊመጣ እንደሚችል በእኛ ዕውቀት እንደማይገደብ ሁል ጊዜ እንድናምነውና በየትኛውም መንገድ ሊመጣ እንደሚችል ሬዲ መሆን አለብን። ዕውቀታችን የምናውቃት ጥቂት ዕውቀት አንዳንድ ጊዜ ገደብ ያደርግብናል፣ ከእግዚአብሔር ጋር እንዳንገናኝ ይከለክልብናል። እግዚአብሔር ያለ ገደብ በሚፈልገው መንገድ በተለያየ መንገድ ሊያደርግ የሚችል ትልቅ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዕውቀታችን ባለንበት ሀገር በእድሜያችን በየትኛውም ሁኔታ እግዚአብሔርን አንወስነው። እግዚአብሔር በዚህ ነው የሚመጣው ብለን በከሌ ነው የሚመጣው በዛ በኩል ነው የሚመጣው ብለን ምንም አይነት ገደብ አናርግበት። እግዚአብሔር ሊገደብ የማይችል ትልቅ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ሌላ ጌታ ኢየሱስ በጣም የተገረመበት አንድ የመቶ አለቃ አለ። በዚህ በማቴዎስ ወንጌል ምዕራፍ 8 ቁጥር 8 ላይ እናገኘዋለን። ጌታ ኢየሱስ ክርስቶስ እንደዚህ ይላል፣ አንብብላችሁ። የመቶ አለቃው መልሶ ጌታ ሆይ ከቁጥር 5 ጀምሮ ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤቴ ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሳለሁ አለው። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል አለ። ኢየሱስ ክርስቶስ ጌታ ነው። ይሄ ሰውዬ ማን ነገረው? ከዚህ በፊት ኢየሱስ ቃሉን ልኮ ፈውሶ አያውቅም። ሄዶ ነክቶ እጅ ጭኖ ተናግሮ ነው ሲፈውስ የሚያውቀው። ይሄ ሰውዬ ግን ሌት ያለ ዕውቀት አለው፣ ወይም እግዚአብሔርን ያለ ገደብ ሊያደርግ እንደሚችል ገብቶታል። ኖ መልፋት እዛ ድረስ አያስፈልግም፣ አንተ ወደ ቤት መምጣት አያስፈልግም፣ አውቃለሁ ምንም የማይሳና አምላክ ነህ፣ ቃል ካወጣ እንደሚፈወስ አውቃለሁ ሲል ኢየሱስ ራሱ ተገረመ። ለምን? ከዚህ በፊት ያየውን ነገር ቢሆን ኦኬ፣ ግን ከዚህ በፊት እንደዚህ አይነት ነገር ተደርጎ ስለማያውቅ በጣም ተገረመ። ይኸው ተመልከቱ ኢየሱስ ምን እንዳለ። ኢየሱስም ሰምቶ ተደነቀ ይላል። በጣም ለተከተሉትም እንዲህ አላቸው፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ታላቅ እምነት አላገኘውም አለ። ለምን? ሆኖ የማያውቅ አንተ መሄድ አያስፈልግም አለ። አንተ ገደብ የሌለብህ አምላክ ነህ። አንተ የሚሳነ ነገር የሌለም። መፈወስ ልጄን ከፈለግ እዚህ ሆነ ቃል ከተናገርክ ይፈወሳል። ኢየሱስ ክርስቶስ ጌታ ነው። ምን ልላችሁ ፈልጌ ነው? በምንም መንገድ አንገድበው። ይሄ መቶ አለቃ አይገርምም? ኢየሱስ እጅ ጭኖ ሲፈውስ ነው የሚታወቀው። ዳሶ ሲፈውስ ነው። አጠገብ ሆኖ ተናግሮ ሲፈውስ ነው። ይሄ ግን እዚሁ ያለ ቃልህን ብቻ ላካለ። ኢየሱስ ክርስቶስ ጌታ ነው። ዛሬ የምላችሁ አንድ ነገር ብቻ ነው፣ እግዚአብሔርን አንገድበው። በቃ አይገደብም። መጽሐፍ ቅዱስ ላይ በምናውቃቸው ዕውቀት ብቻ እንኳን አይገደብም። እስከ ዛሬ ባለን የህይወት ልምምድ አይገደብም። እግዚአብሔርን በምንም መንገድ አንገድበው። እግዚአብሔር ትልቅ አምላክ ነው። ይሄ ልላችሁ ነው የመጣሁት። ሰላም ይብዛላችሁ።